ሰላም፣ ወንድማችሁ ኢቫን ፍቅሩ ነኝ። ህይወትህን የሚቀይር አንድ ሀሳብ ልንገርህ። እግዚአብሔር ከችግርህ በላይ ነው። በምስጋናም ድል እንድትነሳ አበረታታሃለሁ። በህይወታችን ውስጥ ትልቅ ዋጋ የምንሰጠው ነገር ምንድን ነው? አንዳንዶች ልጆቻችን፣ አንዳንዶቻችን ደግሞ የገነባነው ንብረት ወይ ከቤተሰብ የወረስነው ንብረት ሊሆን ይችላል። እነዚህ ሁሉ ነገሮች መልካም ቢሆኑም ነፍሳችንን ግን ማዳን የሚችለው አንድ አካል ብቻ ነው፣ እርሱም ኢየሱስ ክርስቶስ ነው። በህይወታችን ውስጥ ክርስቶስ ካለ በእውነተኛ እየተባረክን ነን። የእግዚአብሔር ተስፋ ላይ አንድ ነገር ልበልህ። መጽሐፍ ቅዱስ በዕብራውያን 13 ቁጥር 5 ላይ አልተውህም ከቶም አልጥልህም ይላል። ገንዘብ የዘላለምን ህይወት ሊሰጥ ሊገዛ አይችልም። ነገር ግን ኢየሱስ ክርስቶስ እስከ ዘላለም ፍጻሜ ድረስ ከአንተ ጋር እንደሚሆን ቃል ገብቶልሃል። በኃጢአታችንና በድካማችን መሃል ሆነን እንኳ እግዚአብሔር በጸጋው ይወደናል። ከችግር በላይ የሆነውን አምላክ ልንገርህ። እግዚአብሔር ከየትኛውም ችግር በላይ፣ ከየትኛውም የልብ ስብራትና ከሰራናቸው ስህተቶች በላይ፣ ከዚህ ሁሉ በላይ ትልቅ ነው። ስለዚህ ዛሬ ላበረታታህ የምፈልገው ነገር አለ። በችግሮችህ መሃል ሆነ አመስግነው። ገና ድሉን ሳታዩ አመስግኑት። የምስጋናን ኃይል ልንገርህ። እግዚአብሔርን አስቀድመን ስናመሰግን ትኩረታችን ከችግሩ በላይ በኢየሱስ ክርስቶስ ላይ እናደርጋለን። በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስን በእስር ቤት ሆነው ስናይ በሌሊት ሲዘምሩና ሲያመሰግኑ ምን ተፈጠረ? የእስር ቤቱ ደጅ ተናወጠ፣ ሰንሰለታቸው ተፈታ። ዛሬም አንተ በምስጋና ስትበረታ ሁኔታዎችን ድንገት ሲለወጡ ታያለህ። ውድ ቤተሰቦቼ፣ ይህ ሚዲያ እናንተ ለማነሳሳትና ለማስተማር የተዘጋጀ ነው። ሰብስክራይብ እና ለወንድሞቻችሁ ለእህቶቻችሁ ለምትወዷቸው ሁሉ ሼር አድርጉ።